ወላ ተኻፊ ወላ ተሕዘኒ ልክ ለመርየም አለይሃ ሰላም ልጅን ሰጥቷት ሲያበቃ የመውለድን የማማጥን ጭንቅ ባየሽ ጊዜ ደርሶ ከጎኗ የቆመ ብቻዬን እበቃሻለሁ ብሎ አላህ ያለ ጌታ አንቺንም ሀጃዎችሽን ሁሉ ሞልቶ አላህ ይበልሽ። ወደኩ ስትይ አንስቶ አበቃ ስትይ ጀምሮ እንዳልተከፋሽ እንዳልተሰበርሽ አድርጎ ጠግኖ እንዳላዘንሽ አድርጎ ያስደስትሽ። ደግሞ ልክ የሙሳን እናት አለይሃ ሰላም ልጅህን ባህር ላይ ጣዩ በተባለችና ለልጇ ካላት ጭንቀት ጥበት የተነሳ ነፍሷ ሊወጣ ሲል ልጅሽን መልሰዋለን ከሙርሰሎቹም እናደርገዋለን እንዳታዝኒ እንዳትከፊም ብሎ ያበሰራት ጌታ አንቺንም ያስደስትሽ። ሄድ ያልሽው በተሻለ ይተካ፣ ቀር ያልሽው በተሻለ ይመለስ። እነዛም ያማምሩ አይኖችሽ ደግሞ ከደስታ ብዛት አልቅሰው ግንባርሽ ጌታሽ ፊት ይደፋ። አሜን በይ የኔ ውድ እህት የኔ ቆንጆ በርታ በይልኝ። አይዞን እንዴ ምንድነው እንደዚህ መሆን? አላህ Subhanahu Wa Ta'ala እኮ ችግር ውስጥ እንዳለን ያውቃል። ለችግሮቻችን ያስቀመጣቸው መፍትሄዎች ደግሞ ከኛ ሩቅ አይደሉም። ነብዩላህ አዩብ አለይሂ ሰላም 18 ዓመት በበሽታ ከተሰቃዩ በኋላ መድኃኒቱን ሲያመጣላቸው ምን አለ? ኡርኩድ ቢሪጅሊክ በእግርህ መሬቱን ረገጥ አርገው ከሚወጣው ውሃ ታጠባላቸው። የ18 ዓመት በሽታን ከእግራቸው በፈለቀ ውሃ አዳናቸው። መርየም አለይሃ ሰላም ነቢ ዒሳን ባረገዘችበት ወቅት ላይ ያ ለይተኒ ሚቱ ቀብለ ሃዛ እንደው ከዚህ በፊት ሙቼ ቢሆን ምን አለ እስክትል ድረስ ምጡ በጣም በረታባት። አላህ ምን አላት? ወሁዚ ኢለይኪ ቢጅዝዕ ነኽላ አጠገብሽ ያለውን የተምር ዛፍ ነቅነቅ ያርጊው፣ ፈኩሊ ወሽረቢ ወቀሪ ዐይና ከዛ በኋላ ከተምሩም ተመገቢ አላት። ሩቅ አይደሉም መፍትሄዎቹ። አላህ ከኛ ጋር እስካለ ድረስ ሁሌም እንታገሳለን። አላህ ለችግሮቻችን መፍትሄ ሩቅ አያስኬደንም። የኛን ጉድለት ለመሙላትም የሰው እጅ አያሳየንም። ከኛ ጋር እስካለ ድረስ ሁሌም እንታገሳለን። ወበሽር الصابرين ታጋሾችን አበስራቸው። አላህም አለኔ ጥፋቴ በዝቶ ወንጀሌ ገዝፎ መሄጃ ሲጠፋኝ ያደፈ ስብዕናዬን የተጣፈ ማንነቴን ሰትሮ መልካም ነገሬን በሰዎች መካከል ያሻጭልኝ ነው። ጌታዬም አለኔ መንገድ ጠፍቶብኝ በጨለማ ስንከራተት ደግሞ ከኔ ባልሆነ አቅም ከሱ በሆነ ችሎታ እስልምና ብርሃን ያካበበኝ ነው። ልክ እሱ ራሱ አላሁ ኑሩ ሰማዋት ወልአርድ አላህ የሰማያትና የምድር ሁሉ አብሪ ነው ብርሃንን ሰጪ ነው ብሎ ራሱ እንደገለጸው መንገድ ለጠፋበት መንገድን የሚቸር ለጨለመበት ብርሃንን የሚሰጥ ወደቀ የሚያነሳ ድልድይ ችሮ ያሻገረን ፋኖስ ለግሶ ያበራልን እሱ ነው ጌታችን፣ እሱ ነው አላህ Subhanahu Wa Ta'ala ለሰራናቸው ወንጀሎች ምህረት ሲያደርግልን ከእዝነቱ ነው፣ አዛኝ ሆኖ ነው። ቢቀጣን ደግሞ ጨካኝ ሆኖ እኮ አይደለም፣ ፍትሃዊ ሆኖ ነው። ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ላይ ወማ አሳበኩም ሚን ሙሲበቲን ምድር ላይ ምንም አይነት ፈተና ችግር ስንክሳር አይገጥማችሁም ማለት አላህ Subhanahu Wa Ta'ala። ገጥሟችሁ ከሆነ ደግሞ ፈቢማ ከሰበት አይጂኩም በእጆቻችሁ የሰራችኋቸው ወንጀሎች ጥፋቶች ቢሆን እንጂ ከመሬት ተነስተንማ አንበድላችሁም ይላል። እሱንም አዛኝ ቸር ረሂም ከሪም አይደል አላህ Subhanahu Wa Ta'ala። ወያዕፉ ዐን ከሲር ዘሎ አልፎን ጠብቆን በጣም ድምር ስናልፍ ስናበዛው ተመለሱ እንጂ ብሎ ቆንጠጥ ያረገን ቢሆን እንጂማ ወለው يؤاخذ الله الناس بظلمهم አላህ Subhanahu Wa Ta'ala በሰራችሁት ጥፋት አቻ ቅጣት ብናመጣባችሁ ኖሮ እንደሰራችሁ ብንይዛችሁ ኖሮ ማ ተረከ عليها من دابة ምድር ላይ የሚኖር አንዲትም ተንቀሳቃሽ ፍጡር አይኖርም ነበር ይላል አላህ Subhanahu Wa Ta'ala። ከሪም ረሂም ወዱድ የሆነ ጌታ ያ ሰላም። አላህ እኮ ሰዎችን ላጠፋሁት ጥፋት ለበደልኩት በደል ይቅርታ ብጠይቅ ማሩኝ ብዬ ብለምን እያመነቱ ይቅር ብለውኝ እንኳን ፍቅራቸው እንደ ትላንቱ መውደዳቸው በፊት እንደነበረው አለመሆኑን ሲያይ የትላንት ማንነቴን የዛሬ ድክመቴን እያወቀ እንኳን መቅጣት እየቻለ ምሮ እየማረ ወደደኝ።
ኢነ በጥሸ ረቢከ ለሸዲድ የጌታ አያያዝ ብርቱ ነው፣ እሱ መፍጠርንም ይጀምራል ይጨርሳልም አለና ወሁወል ገፉሩል ወዱድ አለ። ምህረተ ብዙ ወዳድ ነው። ባሮቹ ወደሱ ቢመጡ አይጠቅሙትም፣ እዝነቱን አንፈልግም ብለው ቢሸሹ አይጎዱትም። እሱ ግን ለነሱ ካለው እዝነት የተነሳ ቀን ከሌት ይጠራል። ወንጀል ሲሰሩ እያየ መሰተሩ ሳያንስ መቅጣት እየቻለ ምሮ እየማረ ይወዳል። ያ አላህ አስባችሁት ግን ታውቃላችሁ? አላህ ሱብሓነሁ ወተዓላ በህይወታችን የጠየቅነውን ዱዓ ያደረግነውን ነገር በሙሉ ቢሰጠን አድርግልን ስጠን ያለውን ነገር በሙሉ ቢያሳካልን አስባችሁ ታውቃላችሁ? አንዳንዴ ወደፊታችንንም የማናቅ ከመሆናችን የተነሳ የምንጠይቃቸው ዱዓ የምናደርገው ነገር ስህተት ሆኖ እናገኛለን አይደለ? አላህ ሱብሓነሁ ወተዓላ ግን ከእዝነቱ ከራህመቱ ዱዓ ስናደርግ አይ እንደዚህ አይደለም እንደዚህ ነው እያለ እያስተካከለ የሚያስፈልገንን የምንፈልገውን ነገር በሙሉ እያመቻቸ የሚሰጥ ጌታ አላህ። ለዚህ ነው ቁርአን ላይ ፈላሁ ኸይሩን ሐፊዛ አላህ የጠባቂዎች ሁሉ መልካሙ የተሻለው አንደኛ የሚባለው ጠባቂ ነው ይላል። ሲጠብቅ ደግሞ ከምን ጋር ነው? ወሁወ አርሐሙ ራሒሚን የአዛኞች ሁሉ አዛኝ የመሃሪዎች ሁሉ መሃሪ የሩህሩሆች ሁሉ ሩህሩህ አላህ ሱብሓነሁ ወተዓላ ነው ይላል። ማ አክረመከ ያ አላህ። أنا المسلم قلبي خافق دوما بحب الله فأعمالي وأقوالي وأعطرها بذكر الله